እኔ የምር እንጃ እንዳልኩክ እኔ እነዚህ አይነት ነገሮችን ማሰበው ራሱ ለእኔ በሽታ ስለነበረ በቃ አንገሸገሸኝ ከምልክ በላይ ነው ያስጠላኝ ማለት ነው። እንዳልኩ አንዱን ጥያቄ ስጠይቅ መልስ ብለው የሚሰጡኝ መልስ ራሱ ለእኔ ሌላ ጥያቄ ነበረ ይዞብኝ የሚመጣውና ማለት ምን አይነት እምነት ውስጥ ነው ያለሁት ብዬ ራሴ እንድጠይቅ እንዳልኳችሁ የአምላክነት ጥያቄ ራሱ ኢየሱስ ክርስቶስ ራሱ ጥያቄ እንዲፈጠርብኝ ያደረጉት። እንዳልኩ ከኢየሱስ ጋር በጣም የሚያመቻመቿት ማርያም አለች እና ማለት እኔ በቃ ከዚህ እምነት መውጣትን ነበረ በሰዓቱ የፈለግኩት። እንዳልኩክ በቃ ጥያቄ አደረብኝ ኢየሱስ ክርስቶስ ራሱ ማለት ነው። እንግዲህ የጸጋ አምላክ ተደርጋለች። በእስልምናው በኩል ደግሞ ለምሳሌ ለምን በእስልምናው አጵሎስን ጠይቄው ነበረና አጵሎስ ለምሳሌ ኢየሱስ የጸጋ አምላክ የሆነ ጊዜ ተሰጥቶት ነበረ ብሎ ነው የሚያምነው እና ማርያምም ደግሞ የጸጋ አምላክ ናት ሲባል ይሄ ነው እየተጋጨብኝ። ማለት በቃ ከዚህ ድራማ ማውጣት ነው እኔ በሰዓቱ እየፈለግኩትኝ እና በቃ ምክንያቱ ይሄ ነው። እሺ ጥሩ ሀሳብ ነው ያነሳሽው። ወደ እስልምና ለመግባት በቃ ትልቅ ውሳኔ እንድትወስኝ የረዳሽ ነገር ምንድን ነው? እሱስ በቃ እኔ እስልምናን መቀበል አለብኝ ብለሽ እንድትወስኝ ያደረገሽ ነገር ምንድን ነው የሚለውን ነገር ነው። እሱም ደግሞ እንዲሁ አጠር አድርገሽ ንገሪኝ። አልቃን ልግባለሁ። ይቅርታ እኔ አንዳንድ ቮይሶች ባሰማ ብዬ አስባለሁኝ በመሀል። እሺ ቀጥልና እስከዛ እሷ ለጥያቄው መልስ ትዘጋጅ ይቀጥላል። ቮይሱ ቢቀርስ ይሄ ጊዜ ማለት ኦልሬዲ በጣም አሁን የነበረችበት በጣም ጭንቀት ውስጥ የነበረችበት ጊዜ ላይ ነው እና ይሄንን ቮይስ የላከችልኝ። ስማ አንተ ዮኒ፣ እኔ ጌታን አሁን በቃ እኔ ምንም አልቀረኝም አይመስልም ዮኒ? ጌታን ነው ምልክ። እስኪ እኔ ልቤን እርፍ የሚያደርጉ ከሆነ ሻሃዳ ሊያዝ እንዴ? ማርያም በጣም ነው የሰለቸኝ። ምን ይመስላል? ሊያዝ እንዴ ሻሃዳ? ከዛን የምረጋጋ ይመስላል ዮኒ? ጌታን እኔ ዮኒ በየቀኑ ማጥቀስ ሰልችቶኛል ከምልክ በላይ እግዚአብሔርን እኔ በጣም ነው የደከመኝ አሁን ላይ። በቃ አልችልም። ለምን ምን አይነት እምነት ውስጥ ነው የቆየሁት? ማለት እሺ በየቀኑ ምንድን ነው እየሰማሁ ያለሁት ነገር? ማለት የሆነ አለ አይደለ አንዳንድ ቀን እኮ ይሻሻላል ብለህ የሆነ ምናምን ትሞክራለህ፣ ግን በየቀኑ አዲስ እኔ ራስ ምታት በሽተኛ አረጉኝ። እግዚአብሔርን በሽተኛ ሆንኩኝ። ሆነ ይህ ማለት በቃ ቀጥታ ሻሃዳ ሊያዝ ራሱ ያለችው እዚህ ሰዓት አልተማረችም፣ መማር አልጀመረችም እስልምናንም እና በቃ በጣም ነርቨስ ሆና በጣም ከመታመሙ የተነሳ ነው እና አልጋበዝኳትም ወደ እስልምና በዚህ ሰዓት ሻሃዳ ሊያዝ ስትለኝ እኔም አልጋበዝኳትም። ተማሪ የሚል ምክር ነው እዚህ ጋር በቃ ስታለቅስ በጣም አሳዘነችኝ። በጣም ከዛ በፊት በጣም ብዙ ጊዜዎችን አሳልፋለች እና ወደ ትምህርቱ እንድትገባ ነው እና ይሄንን ማሰማት የፈለግኩት በነገራችን ላይ ለወንድ ብለው ነው ምናምን የሚባሉ ብዙ ምክንያቶች አሉ። ይሄ በውስጥም በውጭም ያለፉትን መከራዎች ውድቅ ለማድረግ ንጹህ ይሆን ይመስላችኋል? ለእነሱ ድንገት ያው ተገቢ ባይሆንም መልስ ከሆነ እና ያሳለፉት ግን ምን አይነት ችግር እንደሆነ ትንሽ መረዳት ከቻሉ በሚል ነው። ጨርሻለሁ። ጃ ኧረ መቼም አይረዱም እነሱ። እሺ የለቅሶ ኢሞጂ ኮመንት ላይ አጻፉ። እሺ እንቀጥላለን። ወደ እስልምና እንድትገቢ ውሳኔ ላይ ያደረሰሽ ትልቁ ነጥብ ምንድን ነው? በቃ መስለም አለብኝ ብለሽ ድምዳሜ ላይ እንድትደርሺ ያደረገሽ ትልቁ ምክንያት ምንድን ነው? የማትረሺው? እስቲ ቀጥይ። እሺ እኔ እንዲወስን ያደረገኝ አምላክን አግኝቻለሁ ብዬ ስላሰብኩኝ ነው። እውነት በእውነት የሚመለክ ለአንድ አምላክ አምልኮ የሚገባው ስግደት የሚገባው ምንም ጭማሪ የሌለው ማለት ይሄንን አምላክ ነበረ የምፈልግ የነበረው። በቃ ምንም ነገር የሌለው አማላጅ የሌለው
እኔ እንዴት ብዬ ልንገራችሁ? ብቻ እንደዚህ አምላክ ስለምፈልግ ስለነበረ ትንሽ ቢከብደኝም ለመቀበል ግን ከተማርኩኝና ትንሽ ካወቅኩኝ በኋላ በጣም ነው የወደድኩት። ምክንያቱም እንዳልኩት ልቤን ክፍት አድርጌ ነበረ የሄድኩትኝና በቃ ምን አለፋ ጃ አንዳንድ የሆኑ ቁርአኖችን ትዝ ይል እንደሆነ ኦኬ ኤዱ ናት እና ዮኒ ናቸው የሆነ የቁርአን አያ ራሱ ከፍቶ ሲያስተምረን ነበረ እና ያኔ ነው በቃ እኔ እንጃ አላስታውሰውም። ዮኒ ታስታውሰዋለክ? እስሚዞ እንኳን መጀመሪያ ላይ የነገረን የቁርአን አምላክሽ ማን ነው ብሎ ኤዱን እንኳን ጠይቋት። አዎ በቃ እሱን ራሱ ለእኔ ከበቂ በላይ ነበረ በነገራችሁ ላይ እና እንጃ በቃ አምላክን አገኘሁኝ። በእውነት የሚመለክ የሚሰገድለትን አምልኮ የሚገባው ለሱ ብቻ መሆኑ ለእኔ እንድቀበል አድርጎኛል። እንዳልኳችሁ ብዙ ጥያቄዎችን ጠይቄያለሁ። ስለ አምላክነት ነው እኔ የተማርኩት እና እኔ እስልምና ለመቀበል እና ሙስሊም ለመሆን እንጃ ምንም አልቀረኝም ነበረ። ማለት የምፈልጋቸውን ነገሮችን አግኝቼበታለሁ፣ እውነትን አግኝቼበታለሁ፣ ከምንም በላይ እረፍትን አግኝቼበታለሁኝ። አምላኬ ማን ነው የሚለውን መልስ አግኝቼበታለሁኝ። ስለዚህ እኔ እስልምና ወይኔ በጣም ወድጄው ነበረ፣ በጣም ተመችቶኝ ነበረ ከተማርኩኝ በኋላ ግን ትንሽ በቃ ትንሽ ብዬ አሳነስኩትኝ። ትንሽ እንትን ለማለት የከበደኝ ኢየሱስ ክርስቶስን አምላክ አይደለም የሚለው እሱ ላይ በጣም ትንሽ ታሻውኝ እንጂ እኔ በቃ ማለት በቃ እንጃ ሰላም አግኝቼበታለሁ እስልምና። እሺ 200 ኮይን የምትሰርቂብን ቲንክ በጣም ግልጽ የሆነ በጣም ጥሩ መልስ ነው የሰጠችን እና እኔ ራሱ እንደዚህ ኤክስፔክት አላረኩም። ምናልባት እስቲ ከዮኒ ወይ ደግሞ ከኤዱ አንዳንድ ጥያቄ ካላችሁ ከነሱ አንዳንድ ጥያቄ እንትን ልበል ነው። ወደ እኔ ጥያቄ እንጨርሳለን፣ ቶሎ ወደ እኔ ጥያቄ እንሄዳለን። ዮኒና ኤዱ አንዳንድ ጥያቄ ለሰው ማቅረብ በዚህ ጆርኒያ ላይ ማወቅ የምፈልጉት ወይ ደግሞ መናገር እያለባት ያልተናገረችው ነገር ካለ እናንተ የምታውቁት እንድታስታውስና እንድታወራ ጥያቄ ካላችሁ ጥያቄያችሁ ማቅረብ ትችላላችሁ። ኤዱ ሰላም አለይኩም። ዋሌይኩም ሰላም። እንዴት ነሽ? ደህና ነኝ። እንዴት ናችሁ? አልሐምዱሊላህ። ጥያቄ ካለሽ ጠይቂያት። አይ ሁሉንም ነገር ስለማቅ ጥያቄ እንኳን የለኝም። ብታነሳው ብለሽ የምታስቢው ሀሳብ አለ? ተናግሯለች ማለት ስለማቅ በዚህ ጊዜ አብሬያ ስለነበርኩኝ እኔም እሷም በጣም ያስቸግረን የነበረው ነገር የኢየሱስ ክርስቶስን አምላክነት መካድ በጣም ነበር ያስቸገረን እና ይሄን ነገር እንድትናገር ፈልግ ነበር። አንስተዋለች። በቃ ይሄ ነው የምለው ነገር። እሺ ዮኒ አንተስ የምታነሰው ነገር ካለ ቀጥል። እሺ እኔ ሁለት ጥያቄ አደርግልኝ። ኦልሞስት እኔ ሙሉ ጆርኒውን አውቀዋለሁኝ፣ ግን መስማት የምፈልገው ምንድን ነው፣ አንድ ኢየሱስን እስልምና ላይ እንዴት አገኘችው? ስለ ኢየሱስ ስትማር እስልምና ላይ እንዴት አገኘችው? አንዱ ጥያቄ ነው። ሁለት እስልምናን ከተቀበለችው በኋላ ፕሮሰሷ እንዴት ነበረ? በጊዜ ሂደት እስልምናን መጀመሪያ ወደዋለች፣ ከራሷ ነው ሻሃዳ መያዝ አለብኝ ብላ በቃ ከውስጧ ገንፍሎ ነው የመጣው ሻሃዳውን ለመያዝ እና ከገባ ሻሃዳውን ከያዘች በኋላ እስካሁን ያላት ጆርኒ እንዴት ነው? እስካሁን እንዴት ላይ ነች? በቃ እያደረ ሲመጣ እንዴት ነው? ሁለቱም ብቻ። እሺ ዳሪያ ጥያቄዎቹን ሰምተሻል? አዎ የመጀመሪያው ጥያቄ ምን ነበር ያልከው? ዮኒ ኢየሱስን ስለ ኢየሱስ እስልምና ላይ ስትማር እስልምና ላይ
ይለፈኝ። ሁለተኛው ልቀጥል? አውቀት ሁለተኛው ኦኬ። ሁለተኛው እኔ ሰላም አግኝቻለሁኝ ዮኒጌ። ከዛ ጭንቀት ወጥቻለሁኝ። ከዛ ግን ማለት ከዚህ በፊት ማለቴ ከሰላሙ ከምናምኑ በፊት አምላክ አግኝቻለሁ። የምር የእውነት አምላክ አግኝቻለሁኝ። የምሰግድለትን አምላክ ሰዓቴን እየጠበኩኝ የምሰግድለትን አምላክ አግኝቻለሁ። የምገዛለትን አምላክ አግኝቻለሁኝ። ማላመቻምቸው ምንድን ነው ይሄ ምልጃ የማይፈልገውን ከምንም በላይ ማለት ነው። እንዳልኳችሁ በፊት ራሱ በጣም ብዙ ጥያቄዎች አሉብን። በምን በአምልኮ ዙሪያ ስግደት የሚገባው አምላክ ነው ፍጡርም ነው። ለምሳሌ ክርስትናው ላይ ለእግዚአብሔር ብቻ የሚደረግ አምልኮ እና ለፍጡር የማይደረግ ነገር ብለን በጣም ብዙ ጊዜ ጠይቀናል። እና ይሄ ጥያቄ ለምሳሌ እኔ እስልምና ላይ አግኝቻለሁ መልስ። በቃ ምስጋና ሁሉ አምልኮ ሁሉ ለአንድ ለፈጣሪ ብቻ ነው እና የምር በጣም ሰላም አለው። ይሄ ራሱ እኔ እንጃ ይሄ ለእኔ በቂ ነው። እንዳልኳችሁ አምላክን አግኝቼበታለሁኝ። ዮኒ ከተመለሰልክ ማሻ ተመልሶልኛል። ግን ጥያቄ ምንድን ነው ሻሃዳ ከያዝሽና ሰላምሽን ካገኘሽ በኋላ ከዛ በቀን በቀን ስለ እስልምና እያወቅሽ ስትመጪ ውስጥሽ እንዴት ነው? ይበልጥ እየተረጋጋ ነው ምናምን ነው። እና የመጀመሪያውን ጥያቄ ግን ትንሽ ላስተካክላትና ነቢያቶችን እስልምና ላይ እንዴት አገኘሻቸው? የነቢያቶችን ታሪክ በደንብ ስለተማርሽ። እሺ እንደዛ ከሆነ ነቢያቶች በእስልምና የምር የሆነ ፖለቲካ ነው የሚመስልብኝ ባወራው። የሆነ እኔ እንደዚህ አይነት ጥያቄ ባጠይቀኝ ደስ ይለኛል። ምክንያቱም ሌላውን ለማናደድ ይመስላል ነው አይደለም? ሌላውን ለማናደድ ይመስላል እንጂ እኔ ጋር ያለ እውነት አለ። ለምን መሰለክ? እውነቱን ተናገሪ። ምን መሰለሽ፣ አንቺ አሁን ፖለቲካ ይመስልብኛል ማለትሽ እንጂ ይሄን ነገር በማሰብ በመስማት አንደኛ ነገር የሚማሩ ሰዎች አሉ፣ ሁለተኛ ነገር ጥያቄ የምንፈጥርባቸው ሰዎች ይኖራሉ። ከዛ ይዩት እኮ አንቺ ፖለቲካ እያሰራሽ እንደሆነ እኮ መጽሐፉ አለ፣ ባይብሉም አለ፣ ቁርአኑም አለ። ስለዚህ ገብተው ያዩትና እውነት ፖለቲካ እየሰራች ነው ወይስ አይደለም የሚባለውን ነገር ታያለሽ። ምንም ቢያስቡ እውነትን መደበቅ የለብሽም ነው። አንቺ የገባሽን እውነት ነው እየተናገርሽ ያለሽው። ገባሽ? አሁን ክርስቲያኖች ይነሱና ወይ ያልተማረች መቼኛ መታጠይቃ እሷ እኮ ስለ ክርስትና ሙስሊሞች ጋር ሄዳ ተምራን የሰለመችው ሊሉሽ ይችላል። ይሄ የእነሱ እውነት ነው። አንቺም ያለሽ እውነት አለ። ግን እውነት ምን እንደሆነ እንግዲህ ለህሊና ነው። ከዛ አንጻር እንደዚህ ነገር ብዙ ያሳስብሽ። ትንሽ ልናገር እና ነቢያቶች በእስልምና የእውነት ቦታቸውን አግኝቷል ብዬ አስባለሁ። እንደዚህ ያልኩበት ምክንያት ደግሞ ምንድን ነው? ነቢያት ማለት እንግዲህ የፈጣሪን ቃል ለህዝብ የሚያስተላልፉ ናቸው። ስለዚህ ከነዛ ነቢያት መልካም ተግባርን ምክንያቱም የአምላክን ቃል እስካመጡልን ድረስ በክርስትናው ኃጢአት ይሰራሉ ነቢያቶች ተብሎ ነው የሚታሰበው እና በእስልምና ግን እንደዛ ተብሎ አይታሰብም። እና እንደውም ጠይቄ የነበረ ኡስታዝን እንዴት ሰው ሆኖ ኃጢአት አይሰሩም አልኳቸው እና ኃጢአት ሳይሆን ስህተት ሊሰሩ ይችላሉ፣ ግን ኃጢአት ተብሎ አይቆጠርም። ለምሳሌ መጽሐፍ ቅዱስ ላይ እንዳሉ ነቢያቶች ማለት ነው እና ለምን የአምላክን ቃል እስካመጡ ድረስ እነዛ ሰዎች ቃሉን የሚቀበሉ ሰዎች ከነዛ ነቢያቶች ምንድን ነው የሚማሩት? በጣም ለእኔ አጥጋቢ መልስ ነበረ። እውነት ለመናገር ነቢያቶች ኃጢአተኞች ናቸው ልንል አንችልም። ማለት እንደዚህ ለማለት ትንሽ ይከብዳል። ምክንያቱም ኃጢአት የሚሰሩ ከሆነ እነዛ ነቢያቶች ከፈጣሪ ቃል አምጥቶ ለኛ ማድረሱ
እንጃ ትንሽ ይከብዳል እንደዚህ ብሎ ለማመን እና በአጭሩ ነው የምነግራችሁ። ነቢያቶች እንደው እስልምና ላይ ተከብረዋል ብዬ አምናለሁኝ። ይበቃኛል። ጃ ብዙ ማለት ፈልጋለሁ ግን እንትን ብያለሁ። በቃኝ። ይውቃሽ፣ ችግር የለውም። እሺ እሺ፣ አሪፍ ነው። ጥሩ ነው እየመለሽ ያለሽው። ቲክቶክ ላይ ከመጣሽ ጀምሮ ማለት ነው የማትረሺው በጣም በቃ ፈን ያረግሽበት ቀን ምንድን ነው? ምን ተፈጥሮ ነው? ምን አገኘሽ? እንዴት ነው እንደዚህ የሆነው? በቃ በጣም የተዝናናሽበት የሳቅሽበት ቀን የምታስታውሽው ካለ እንደው ብትነግሪኝ። እንሳቅ ደግሞ ትንሽ ኢሞሽናል ስለሆነ ምናልባት ተፈጥሮ በጣም የሳቅሽበት የተዝናናሽበት ቀን። ኧረ እኔ እንጃ ትዝ አይለኝም። እስኪ ሄዱና ዮኒ ካስታወሱ። ምክንያቱም እኔ ከንጽጽሩ በፊት ያለው ደስተኛ ነበርኩም ብዬ አስባለሁ። እንጃ አላስታውስም፣ የምር አላስታውስም። አታስታውሽም? እሺ በቃ እሺ፣ መልካም እሺ። አብዱ ሰላም አለይኩም። ወአለይኩም ሰላም